ተመልከቱ እውነታውን ሚዛን ሊያድርጉና ሐቁን ድረሱበት። እስከ ሰኔ 30 እናጠፋዋለን ብለው ቃል የገቡላችሁ ኃይል ነው። ይሄ በመይሰው ካሳ ሁለተኛ ኮር በአድዋ ክፍለ ጦር አባላት ውስጥ ለኮማንዶ ተመልምለው ሰልጥነው ሲመረቁ በግልጽ እንደዚህ እያየን ነው። መንግስት የኢትዮጵያን ሕዝብ ከሚያታልልበትና ከሚሸውድበት ዋነኛውና አንደኛው መንገድ በቀናት በሳምንታትና በወራት ዘመቻዎች ደመሰስናቸው ለቃቀምናቸው በሚል ነው። ከዛም አልፎ እየበለጸግን ነው። ነገር ግን ተበልጽገናል ወደ መቀመቅ ውስጥ ገብተናል ነው። ከብድር ተላቀናል ወደ እያንዳንዱ ሰው ከ75,000 ብር በላይ ያለበት ዕዳ። ልብ በሉ የኢትዮጵያ ሕዝብ ምን እስከሚሆን እንደሚጠብቅ አናውቅም። ልብ በሉ ይህንን የምንላችሁ በመረጃና በማስረጃ ነው። የአማራ ፋኖ ብሔራዊ ኃይል ነው ይሄ።